ሰላም ጤና ይስጥልኝ ወደ ቻናላችን ተከታታዮች እንደምናላችሁ። ዛሬ በዓለም ዋንጫውና በክረምት የዝውውር መስኮት ላይ የተሰሙ ያሉ አዳዲስ መረጃዎችን እንመለከታለን። በተለይ ሊዮኔል ሜሲ የዓለም ዋንጫን ታሪክ በድጋሚ በአዲስ መልክ እየጻፉ ይገኛል። በተቃራኒው የክርስቲያኖ ሮናልዶ ሀገር ፖርቹጋል አሁንም በድክመቷ ቀጥላለች። በሌሎች መረጃዎች ዩናይትድ ቤት የተሰማው የጉዳት መርዶ የክለቡን የዝውውር እቅድ ሙሉ በሙሉ ቀይሮታል። አርሰናል ለንጉሳዊ ዝውውር ሁለተኛውን ጥያቄ ለማዘጋጀት ለማቅረብ በዝግጅት ላይ ሲገኝ፣ ሊቨርፑልና ቼልሲ ደግሞ አዳዲስ ስልቶችን እየነደፉ ነው። በዛሬው የቪዲዮ መረጃዎቻችን ላይ እነዚህን ጉዳዮች በዝርዝር እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ቻናላችን ሰብስክራይብ፣ ቪዲዮ ላይክ፣ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡልን። በመጀመሪያም ትኩረታችን በዓለም ዋንጫ ምድብ ሶስተኛ ጨዋታዎች ላይ እናደርግ። አርጀንቲና ጆርዳንን 3-1 በሆነ ውጤት አሸንፋለች። ጨዋታው በተማሪ አማካኝነት አስደናቂ ጎል አስቆጥረው ብርቱ ፍክክር ያሳዩበት ቢሆንም የአርጀንቲናውያን ጥረት ግን ጨዋታውን እንዲቀይረው ችሏል። ለታንጎዎቹ ሎሴልሶ እና ማርቲኔዝ ጎሎችን ሲያስቆጥሩ ሶስተኛዋን ጎል እንደተለመደው ሁሉ ሊዮኔል ሜሲ አስቆጥሯል። ከወንበር ተነስቶ ነው ተቀይሮ ገብቶ ግብ ማስቆጠር እየቻለው። ይቺ ጎል ታዲያ ለሜሲ ተራ ጎል አልነበረችም። በቁጥር መረጃዎች ስንመለከት በዚህ ውድድር መድረክ ላይ ስድስተኛ ጎሉን አስቆጥሯል። 3 የምድብ ጨዋታዎችን ብቻ ነው የተጫወተው፣ 6 ጎሎችን አስቆጥሯል። ይህ በዓለም ዋንጫ ውድድር መድረክ ላይ እጅግ አስደናቂ ብቃት ከሚባሉ መካከል አንደኛው መሆኑን እየተመለከትን እንገኛለን። ሌላው የዓለም ዋንጫው ታሪክ ከፍተኛ ጎል አስቆጣሪ መሆን መቻሉን ነው። በዓለም ዋንጫ ታሪክ ያስቆጠራቸውን ጎሎች በአጠቃላይ 19 በማድረስ የማይደረስበት ሪከርድን ለማስመዝገብ እየቻለ ነው። ግን ደግሞ ያው ከሱ ስር ኪሊያን ኤምባፔ እየተከተለው ነው። 16 ጎሎች አሉት። በተከታታይ ጨዋታዎች እንግዲህ ግብ በማስቆጠር በ7 ተከታታይ የዓለም ዋንጫ ጨዋታዎች ላይ ጎል የማስቆጠር የቻለ በዓለም እግር ኳስ ታሪክ የመጀመሪያው ተጫዋች መሆኑን እየተመለከትን እንገኛለን። በሌላ ምድብ የተደረገ የጨዋታ ስንመለከት የፖርቹጋልና የኮሎምቢያን ጨዋታ 0-0 በሆነ አቻ ውጤት ተጠናቋል። ይህ ውጤት ለማን ምን ይዞ መጣ የሚለውን ስንመለከት ኮሎምቢያ በ7 ነጥብ ምድቡን በበላይነት ስታጠናቀቅ ፖርቹጋል በ5 ነጥብ ሁለተኛውን አልፋለች። ትልቁ አስገራሚ ታሪክ ግን የኮንጎ ነው። ኡዝቤኪስታንን 3-1 በሆነ ውጤት በማሸነፍ በሚያስደንቅ ሁኔታ ታሪክ ሰርተው ጥሎ ማለፉን ተቀላቅለዋል። በአንጻሩ ኡዝቤኪስታን ሁሉንም ጨዋታዎች ተሸንፋ በሚያሳዝን መልኩ ከውድድሩ መሰናበቷን ተመልክተናል። አሁን እንግዲህ የምድብ ጨዋታዎች ተጠናቀው ወደ ጥሎ ማለፉ ተሸጋግረናል። ጨዋታዎቹን በጣም ከባባድ ጨዋታዎች እንደሚሆኑን እየተመለከትን እንገኛለን። ከነዛ መካከል ፖርቹጋል ከክሮኤሺያ በጣም ከባድ ትንቅንቅ ሊኖርበት ይችላል። ኮንጎ ከእንግሊዝ የሚጠበቅ ጨዋታ ነው። ኮሎምቢያ ከጋና ይጠበቃል። እንዲሁ አርጀንቲና ከኬፕ ቨርድ ከአፍሪካዊቷ ተወካይ ኬፕ ቨርድ ጋር የምታደርገው ትንቅንቅ በጉጉት ይጠበቃል። አሁን ደግሞ ወደ ክለቦች ዜና ወደ ዝውውር ዜናዎች እንሸጋገር። በማንቸስተር ዩናይትድ ቤት ነገሮች በአንድ ሌሊት ተቀይረዋል። ክለቡ የአማካይ ክፍሉ እንደገና ለመገንባት እቅድ አውጥቶ እየሰራ ነበረ። ካዝሜሮ ኮንትራቱ አልቆ መውጣቱ አስገዳጅ ሁኔታም ፈጥሮበት ሳለ አሁን ደግሞ ሌላ ትኩሳት ተሰምቶባቸዋል። የክለቡ አማካይ ኡጋርቴ ለሀገሩ ኡራጋይ በዓለም ዋንጫ ላይ ከስፔን ጋር በነበረበት ጨዋታ በግራ ጉልበቱ ላይ እጅግ በጣም ከባድ ጉዳት ደርሶበታል። ታዲያ በዚህም በቃሬዛ ከሜዳው ክፍል የወጣው ኡጋርቴ በጉዳት ባለሙያዎች እንደተረጋገጠው የመጀመሪያ ምርመራ መሰረት የጉልበት ጅማት ስብራት ወይም ደግሞ ኤሲኤል በርካታ የእግር ኳስ ተጫዋቾች የሚፈሩት ጉዳት አጋጥሞታል። ይህ ማለት ደግሞ ምን ማለት ነው? ኡጋርቴ ቢያንስ ለቀጣይ ውድድር ዘመን ሙሉ ለ1 ዓመት ያህል ከሜዳ ይርቃል እየተባለ ይገኛል። 10 ወራትን ነው ይርቃል የተባለው እና ይህ በጣም ከባድ ነው። የአሰልጣኝ ካሪክ ታክቲካዊ ችግሮች እየተከሰቱበት ይገኛሉ። ካዝሜሮ የለበትም። ኡጋርቴ ደግሞ ያው ለ1 ዓመት ተጎድቷል። ምንም እንኳን ለቡድኑ ያናል ጠቃሚ ተጫዋች ቢሆንም ግን ደግሞ ለቡድን ስብስብ ብዛት የሚጠቀም ተጫዋች ነው። ዩናይትድ የአማካይ ክፍል ባዶ ሆኗል። ይህንን ተመልክቶ ታዲያ የጉዳት አሰልጣኝ ካሪክን በአንድ ጊዜ 2 ትልልቅ አማካዮችን እንዲያስፈርም አስገድዷቸዋል ብዬ ነው ማሰቡ። ታዲያ በዚህም ዩናይትድ የዝውውር ሂደቱን በፍጥነት ለማስኬድ ጥረት እያደረገ ነው። የመጀመሪያ ኢላማው የዌስትሃሙ የ1 ዓመት ኮከብ ማቴዎስ ፈርናንዴዝ ሲሆን ግን ደግሞ ዝውውሩ ቀላል አይሆንም። ምክንያቱም ቶተናምም ተጫዋቹን ለማግኘት ከፍተኛ ገንዘብ ይዞ እየተፋለመ ነው። ታዋቂው ጋዜጠኛ ፋብሪዞ እንደዘገበው ተጫዋቹ ለሁለቱም ክለቦች ፈቃደኛ ነው። ዌስትሃም ከፍተኛ ገንዘብ ላቀረበለት ክለብ አሳልፎ ይሰጠዋል እየተባለ ይገኛል።
ከፈርናንዴዝ በተጨማሪ ዩናይትድ የበርንማውዙን ወጣት አማካይ አሌክስ ስኮትን ለማስፈረም ቀጥተኛ ንግግር ጀምሯል። ዩናይትድ እነዚህን ሁለት አማካዮች በአንድ ላይ ለማስፈረም በሚሊዮን የሚቆጠር ከባድ ገንዘብ ለማውጣትም እንደሚጠበቅበት መረጃዎች እያወጡ ይገኛሉ። በመቀጠል እንግዲህ በአርሰናል በኩል የወጡ መረጃዎችን እንመልከት። አሰልጣኝ አርቴታ የዝውውር ዳይሬክተሩ ከአንድሬ ቤርታ ጋር በመሆን ዋንጫቸውን አስጠብቀው ለመቆየት እና በሻምፒዮንስ ሊጉ እስከ መጨረሻው ለመፋለም አዲስ አማካይ ይፈልጋሉ። ለዚህም የመረጡት ሰው ደግሞ የኒውካስትሉ ብራዚላዊው ኮኮ ቡርኖ ጉማሬሽን ነው። አርሰናል በመጀመሪያው እንግዲህ በተነጋገሩበት ሂደት ምክንያት ከ60 ሚሊዮን ፓውንድ በታች የሆነ የቃል ጥያቄ አቅርቦ የነበረ ቢሆንም ኒውካስትሎች ተጫዋቹ በፍጹም እንደማይሸጥ ተናግሯል እና በዚህ ምክንያት ውድቅ አድርገውት ነበረ። ነገር ግን አሁን አዲስ መረጃ ወጥቷል። የአርሰናል የአሁን የአማካይ ክፍል ስንመለከተው ዴክላን ራይስ፣ ዙቢሜንዲ፣ ኦዴጋርድ እና ሜሪኖ ናቸው። አርሰናል ከተጫዋቹ ወገን ወይም ደግሞ በደላሎች በኩል ፈቃድ ያገኘ ክለብ ሆኖ ተመልክተናል እና አሁን ሁለተኛና እጅግ ከፍተኛ የሆነ ገንዘብ መጠን ያለው ይፋዊ ዝውውር ጥያቄ እያዘጋጀ መሆኑ ተነግሯል። ጉማሬሽ በለንደኑ ክለብ የሚቀርብለትን ደሞዝ እና የሻምፒየንስ ሊግ ተሳትፎ የመቀላቀል ከፍተኛ ፍላጎት አለው። ኒውካስትል ዩናይትድ ግን አንድ ስጋት አለበት። ኒውካስትል በዚህ ዓመት ሻምፒየንስ ሊግ ተሳትፎ ብቻ ሳይሆን ሌሎች የአውሮፓ ውድድር ተሳትፎችን አይሳተፍም እና በዚህም ምክንያት ኮከብ ተጫዋቾቹን የማጣት ትልቅ አደጋ ተጋርጦበታል። ቶናኒ በቶተናም እየተፈለገ ነው። ሊቨራሜንቶ እና ሉዊስ ሆልም በተመሳሳይ የሌሎች ክለቦች አይን ውስጥ ገብተዋል። እንደ ተንታኞች እንደ ስፖርት ተንታኞች እንደሚሉት ከሆነ ኒውካስትል ጎርደንን፣ ቶናኒ እና ቡርኖን በአንድ ላይ ካጣ ክለቡ ትልቅ አደጋ ውስጥ ይገባል እየተባለ ይገኛል። ስለዚህ ከአማካዮቹ አንዱን በታላቅ ዋጋ ለመሸጥ ሊገደዱ ይችላሉ እና በዚህ ምክንያት አርሰናል የቡርኖ ጉማሬሽ ዝውውር ሂደት ላይ ምናልባት እድልም እንዳለው እየተመለከት እንገኛለን። አሁን ደግሞ ወደ ምዕራብ ለንደኑ ወደ ስታንፎርድ ብሪጅ ክለብ እናምራ። አዲሱ የቼልሲ አሰልጣኝ አሎንሶ በክለቡ የመጀመሪያ ስራቸውን በይፋ ጀምረዋል። አሎንሶ ወደ ክለቡ እንደመጡ የፈለጉት የመጀመሪያው ነገር የእሳቸውን ታክቲክ ሊተገበር የሚችል የመስመር ተከላካይ ማስፈረምና ማግኘት ነበር። ያሰቡት ተሳክቶላቸዋል። የ21 ዓመቱ ጣሊያናዊው የቀኝ መስመር ተከላካይ ማርኮ ፓሌስትራ ከአትላንታ በ43 ሚሊዮን ፓውንድ ቼልሲን ለመቀላቀል አርብ ዕለት በለንደን የሕክምና ምርመራውን በተሳካ ሁኔታም አጠናቋል። የኢስፔን ጋዜጠኛ የሆነው ሳምቲዥ እንደገለጸው ከሆነ ፓሌስትራ በአሁኑ ሰዓት በሴሪያ ካለው ምርጥ ተከላካዮች አንዱ ሲሆን ለዣቢ አሎንሶ የ3-4-3 ታክቲክ እና የመስመር ማጥቃት ፍልስፍናም ፍጹም ተስማሚ የሆነ ተጫዋች ነው። በተጨማሪ ቼልሲ የክሪስታል ፓላሱን የመሃል ተከላካይ ማክስ ላክሮዋን ለማስፈረም ንግግር ጀምሯል። በአንጻሩ ጣሊያናዊው ክለብ ኮሞ የቼልሲውን ተከላካይ ትሬቨር ቻሮባን ለመውሰድ ቢፈልግም ዝውውሩ በገንዘብ ምክንያት ከባድ እንደሚሆን እየተገለጸ ይገኛል። አንድ አስገራሚ መረጃ ደግሞ እንንገራችሁ። የቀድሞ የአርሰናል አማካይ ግራኒት ዣካ ባለፈው ዓመት ሊቨርኩሰን ከዣቢ አሎንሶ ጋር ቡንደስሊጋውን ካሸነፈባቸው ዓመታት በኋላ ባለፈው ክረምት በ13 ሚሊዮን ፓውንድ ሰንደርላንድ ተቀላቅሎ ነበረ። ዣካ ሰንደርላንድን በፕሪሚየር ሊጉ ከማቆየት ባለፈ ለአውሮፓ ሊግም እንዲያልፉ ትልቅ አስተዋጽኦ አድርጓል። አሁን አሎንሶ ለንደን ሲመጡ ዣካም ወደ ለንደን አብሮ እንዲመጣ እየተጉ ይገኛሉ። ዣካና ቼልሲም በቃል ደረጃ ከስምምነት ደርሷል እየተባለ ይገኛል። ምናልባትም ይህን መረጃ በምትሰሙበት ሰዓት ተጠናቆም ሊሆን እንደሚችል እየተመለከት እንገኛለን። በመጨረሻ አንፊልድ እንሂድ። ሊቨርፑል በአዲሱ አሰልጣኝ የራዮላ መሪነት በዝውውር ገበያው ላይ ትልቅ ነገሮችን ለማድረግ ተቃርቧል። ክለቡ የሪያል ማድሪዱን ፈረንሳይ አማካይ ካማቪንጋን ለማስፈረም ከማድሪድ ባለስልጣናት ጋር ቀጥተኛ ግንኙነት አድርጓል። የ23 ዓመቱ ካማቪንጋ ባለፈው የውድድር ዘመን በማድሪድ ቤት በጉዳትና በብቃት ማነስ ምክንያት መደበኛ ተሰላፊ ቋሚ ተጫዋች ሳይሆን ቀርቷል። ይህ ውድቀቱ ታዲያ አልፎ ተርፎ ከፈረንሳዩ ብሔራዊ ቡድን ለዓለም ዋንጫው እንዳይመረጥም አድርጎታል። ማድሪድ ካማቪንጋን በ60 ሚሊዮን ዩሮዎች ለመሸጥ ሙሉ ፈቃደኛ ነው። ነገር ግን ትልቁ እንቅፋት ተጫዋቹ ራሱ አሁንም በማድሪድ የመቆየትና ራሱን የማስመስከር ጽኑ ፍላጎት ያለው መሆኑ ነው። ሊቨርፑል ተጫዋቹን ማሳመን ይችል ይሆን የሚለውን እንግዲህ ወደፊት የምንመለከተው ይሆናል። ታዲያ ውድ ቤተሰቦቻችን ቪዲዮአችንን ከማጠናቀቃችን በፊት እስቲ አንዳንድ ጥያቄዎችን እንጠይቃችሁ። ከነዛ መካከል እንግዲህ በዛሬ ቪዲዮአችን ላይ ከሰማችኋቸው መረጃዎች ውስጥ
የትኛው አስገራሚ ሆኖ አገኛችሁት? በተለይ አርሰናል በጉማሬሽ በኩል እያደረገ ያለው እንቅስቃሴ ምን ያክል አመርቂ ይሆንና ይሳካል ብላችሁ ታስባላችሁ የሚለውን ሀሳባችሁን አስቀምጡልን። የዛሬው ቪዲዮአችንን እነዚህን ይመስሉ ነበረ። ሜሲ አዲሱን ሪከርድ መስበሩ እንዴትስ አስገርሟችኋል የሚለውን እንጠይቃችሁ። ዩናይትድስ በኡጋርቴ ምትክ ማንን ማስፈረም አለበት? ሀሳባችሁና የጥያቄውን መልስ በኮሜንት አጋሩን። ቪዲዮ ላይክ እንዲሁም ደግሞ ቻናላችንን ሰብስክራይብ ማድረጋችሁን እንዳረሱ። በቀጣይ እስከምንገናኝ ድረስ ሰላም።